ፈርሳ የምትገነባው ወድቃ የምትነሳው የልዕለ ኃያኑ አይን ማረፊያ የፍልስጤማውያን አጥመ ርስት ጋዛ። ጋዛ ጥንታዊ ናት። እድሜዋ 5000 ዓመታትን ወደ ኋላ የሚለጠጥ ዓለም ሰው ነበረኝ ብላ መናገር ከምትጀምርበት የጥንቱ የጧቱ ጊዜ ጀምሮ እልፍ ዓመታትን እየተንከባለለች አሁን ያለንበት ዘመን የደረሰች የብዙ ታሪካዊ እልፍኝ አዳራሽ፣ እርሷ ሁሉ አይኑን የሚጥልባት አይኑን ጥሎም ወይ የሚያፈርሳት አሊያም ገብቶ የሚያስውባት ውብ እጹብ ድንቅ ምድር ነች። እዚያ መካከለኛው ምስራቅ ምድር፣ እዚያ ሰው ሁሉ ሰው የሆነበት ዘንዳ የተፈጠረበት ምድር፣ እዚያ ስልጣኔ ሁሉ ከዚያ ምድር ይነሳ ተብሎ የተፈረደበት ምድር፣ እዚያ ጻድቁም እርኩሱም ምናኔውም ማፈንገጡም ሁሉም የተገበረበት ምድር፣ እዚያ የስልጣኔ ብርሃን ፈንድቆ ዓለምን ያበራበት፣ እዚያ ጦርነት ሁሉ እዚያ ተደርጎ ይከተት ተብሎ ሰው የተላለቅበት ምድር፣ እዚያ ምድር ላይ አላህ ፍልስጤማውያንን ፈጠረ። ሲፈጠሩ እዚያ ተፈጠሩ። አንዴ ሲገዙ፣ ሌላ ጊዜ ሲገዙ፣ አንዴ ሲያሸንፉ፣ ሌላ ጊዜ ሲጠፉ ፍልስጤሞች ስቀውም አልቀሰውም ከብረውም ተርበውም ለ5000 ዓመታት ያችን ምድር ኖሩባት። ታላቁ አሌክሳንደር በፍጹም ኃያል ጦሩ ደቁሶ ቢጨርሳቸው አፈር ልሰው የተነሱ የግብፁ ኃያላን ፈርዖኖች የጦር አፈሙዛቸውን አዙረው ቢጨፈጭፏቸውም ከአፈሩ በቅለው የተነሱ እስራኤላውያኖች በነቢያቶች እየተመሩ የጦር ማዕቶችን አድርገው ግና ያልጠፉ የመስቀል ጦረኞች አንዴ ሳይሆን እየደጋገሙ ወረው አውድመዋቸው አሳደው ገርለዋቸው ገና ተርፈው እንደገና ታላቅ ሕዝብ የሆኑ እነርሱ ፍልስጤማውያን እንጂ ሌላ አይደሉም። ከነቢዩላህ ዒሳ መወለድ በፊት በ332 ዓመት ታላቁ አሌክሳንደር ወይንም አሌክሳንደር ዘግሬት ጋዛን ወሮ አብዛኛውን ኗሪዋን ገድሎ የስልጣኔ ቁንጮነት ከተማ የነበረችዋን አፈራርሷት ግና መልሳ አንሰራራች። ታላቁ የሮም ንጉስ ፖምፔይ ጋዛን ተቆጣጥሮ አስውቦ እጅግ የሰለጠነች ከተማም አድርጓት ነበረ። ያኔ ጋዛ 500 አባላት ያሉት ምክር ቤት ያላት ከዘመኗ ቀድማ የዘመነች የስልጣኔ ማናገሻ ከተማ ነበረች። ከተማዋ የፍልስጤም ትሆን እንጂ አይሁዶች፣ ግሪኮች፣ ፐርሺያኖችና ግብፃውያን በፓርላማ ሳይቀር ተወክለው የሚኖሩባት ቅንጡ ከተማ ነበረች። ልብ በሉ፣ እያወራኋችሁ ያለሁት ከዛሬ 2000 ዓመት በፊት ስላለችዋ ዛሬም ስለምትኖረዋ የመከራና የደስታ ከተማዋ ጋዛ ነው። ከኢሳ መላክ በፊት ከተማዋ ወይንም ግዛቷ ለአይሁዳዊው ታላቁ ሄሮድ እንዲያስተዳድራት በሮም ተሰጥታ ነበረ። ጋዛ ከዚያ በኋላ በሮም አገዛዝ ስር ሆና በርካታ 100 ዓመታትን ማሳለፍ ግድ ሆነባት። ልክ እንደ ሌሎቹ የፍልስጤም ምድር ሁሉ ጋዛ ታሪኳ ብዙ ነው። የነቢያችን ሰለላሁ ዐለይሂ ወሰለም ቅድማያት ሐሽም ኢብኑ አብዱል መናፍ ኑረውባት ያረፉባት ከተማ ነች። እናም እዚያ የነቢያችን የዘር ሐረግን አጽመ ርስትን ይዛለች። ነቢያችን ሰለላሁ ዐለይሂ ወሰለም ከአንዴ 2-3 ጊዜ ጋዛን ተመላልሰውባታል። ያኔ የንግድ ማዕከል ነበረችና ነግደው አትርፈውበታል። ተጉዘውም ከጸጋዋ ተቋድሰውባታል። ዓመታትን ወልደው 100 ዓመታትን አጠራቀሙና ከ100 ዓመታት በኋላ በአሸዋማዋና ደረቁ የአረቢያ ምድር አላህ የፍጥረታት ሁሉ ዋና የሆኑትን ሙሐመድ ኢብኑ አብዱላህን የሰው ልጆች ሁሉ መሪና ነብይ አድርጎ ሲያስነሳቸው የመካከለኛው ምስራቅ የፖለቲካና ማህበራዊ አሰላለፍ እስከ መጨረሻው የተቀየረበት ወቅት ነበር። ኢስላም ጋዛ የደረሰው ነቢያችን ከሞቱ ከ5 ዓመት በኋላ ነበር። አምር ኢብኑል ዓስ የሚመራው የሙስሊሞች ጦር ጋዛን ሲከፍት ፍልስጤማውያን በደስታ ኢስላምን ተቀበሉና ወደ ኢስላም ዓለም ተቀላቀሉ። የሙስሊሞች ታሪክ በከፍታና ዝቅታ የተሞላ ነው። ከአራቱ ኸሊፋዎች መጠናቀቅ በኋላ ጋዛ የኡመዮች ግዛት ሆና ኖረች።
ከዚያ በኋላ አባሲዮች፣ ፋጢሚዮች፣ ሰልጁቆች፣ ማምሉኮች እየተፈራረቁ ጋዛን የቀጠናው የግዛት ማዕከል አድርገው አስቀጠሏት። ከኢስላም መግባት በኋላ ጋዛ በሁለት ኃይሎች ወድማለች። አንዱ በመስቀል ጦረኞች ሲሆን ሌላኛው በሞንጎሎች ነበር። የኹላጉ ኻን ጦር ጋዛን እንዳይሆን አድርጎ አውድሞ አንድዷታል። ሰዎቿን ገድሎ አሳዷቸዋል። ከተማዋን አቃጥሎ አፈራርሷታል። እርሷን አውድሞ ወደ ግብጽ ሊሻገር ሲል ግን ማምሉኮች አይን ጃሉት ላይ የሞንጎልን ጦር ሰብረው ደምስሰውታል። ከዚያ የሞንጎል ጦር ወደ ኋላ ሸሽቶ ሳለ የሞንጎሎች ዋና ኻን ኡጋዳይ ኻን በመሞቱ ጦሩን የሚመራው ሁላጉ ኻን ወደ ሞንጎሊያ ካራኮረም በመመለሱ የሞንጎል ግስጋሴ ለአንዴና ለመጨረሻ ጊዜ አከተመ። ከዚያ ጋዛን ቱርኮቹ ማምሉኮች እንደገና ገነቧት። ከማምሉኮች በኋላ ኦቶማኖች የቀጠናው የግዛት ማዕከል አድርገው አሸበረቋት። የጋዛ ወርቃማ ዘመኖችም የኦቶማን ዘመን አንዱ ነበር። በ20ኛው ክፍለ ዘመን ሙስሊሞች የተበታተኑበትና የተዳከሙበት ጊዜ በመሆኑ ለጋዛ የአሌክሳንደርን የመስቀል ጦረኞች የሞንጎሎችን ጊዜ የሚያስታውሳት አሳዛኝ ጊዜዋ እየመጣ መሆኑ ማሳያ ነበረ። በአንደኛው የዓለም ጦርነት ወቅት ጋዛን ሊቆጣጠር የመጣው የእንግሊዝን ጦር የኦቶማን ጦር ሁለት ጊዜ ቢደመስሰውም በሶስተኛው ዙር ግን እንግሊዝ በማሸነፏ ጋዛ በእንግሊዝ ስር ወደቀች። እንግሊዝ ቀጠናውን ለቃ ስትወጣ ጋዛን ግብጽ ተቆጣጠረቻት። ግብጽ በስድስቱ ቀን ጦርነት በእስራኤል ስትሸነፍ ግን እስራኤል ጋዛን ተቀለለች። በብዙ ውጊያና ትግል በ2005 እስራኤል ጋዛን ለቃ ብትወጣም ከአየር የምታዘንበው ሚሳኤልና ቦምብን ግን አንድም ማቆማ አታውቅም ነበረ። ጋዛ ዛሬ የሙጃሂዶች ምድር ናት። የጋዛ ሪጃሎች ስለ ኡማው ክብርና ስለ ዲን ምድራቸውን እየተዋደቁ ያስከብሯታል። የምዕራባውያን መሳሪያና ልጅ የሆነችው እስራኤል ሁሉን ኃይሏን ብትጠቀምም እና አሜሪካ የመሳሪያ ማዕት እየላኩ ቢያስጨፈጭፉም ለጋዛውያን ሞት መጥፋትና መፈራረስም አዲስ አይደለምና ጸንተው ጥለው እየወደቁ ይሄዋሉ። ዓለምን በጽናታቸው በጀግንነታቸው አስደምመው ወራሪዋን እያደባዩ ወይ ከድል ወይ ከሸሂድነት ብለው እየተዋደቁ አሉ። ክብርና ድል ለጋዛ ሙጃሂዶች ይሁን። ሙጃሂዲ